ፕሊስ ላይክ ኤንድ ሰብስክራይብ ደወል ምልክቷን ብቻኑ እንደዚህ አይነት ቲፖች እንዲደርሳችሁ። ሰላም ፍሬሽማን ተማሪዎች እንደምን አላችሁ? ፍሬሽማንን እንኳን በሰላም ጨረሳችሁ። እና ፕሪኢንጂነሪንግ ተማሪዎችን አንዳንድ ነገሮች ማወቅ ስላለባቸው ለፕሪኢንጂነሪንግ ተማሪዎች ነው ይሄን ቪዲዮ ላዘጋጀ ወደድኩት። እነሱ ምንድን ናቸው? ያው ፕሪኢንጂነሪንግ እንደአጠቃላይ በሁለት እንትን ይከፈላል። ከመግባታችሁ በፊት ቴክኖሎጂ እና ወደ ፕሪኢንጂነሪንግ ወይም ወደ ኢንጂነሪንግ ዘርፍ ነው ወደ ቴክኖሎጂ ዘርፍ ለሁለት ይከፈላልና ከነዚህ መካከል ያው ዋና ዋና የሚባሉ ዲፓርትመንት አሉና እነሱን ላጋራችሁ ብዬ ነው። የትኞቹ ናቸው ጠቃሚ የሚባሉ ዲፓርትመንት የሚለውን ሸር ላድርጋችሁ ብዬ ነው። አንደኛው ያው 8 ናቸው፣ ሁሉም በዝርዝር አሉ። የመጀመሪያ ኬሚካል ኢንጂነሪንግ ያው በደረጃ አንደኛ ነው እያልኩ አይደለም፣ ግን ያው ደህናዎችን እስከ 8 ዘርዝሬያቸዋለሁ። ኬሚካል ኢንጂነሪንግ ያው ፍሬሽማን ተጨረሳችሁ በኋላ 4 ዓመት ይወስዳል። አብዛኛውን ጊዜ ፎከስ የሚያደርገው ኬሚካል ሪአክሽን እና ትምህርታችሁ ማለት ነው ስትማሩ ያው ኬሚካል ሪአክሽን እና ባዮ ኬሚካል ሪአክሽን ላይ ፎከስ ያደርጋል። ኬሚካል ሪአክሽን በጣም ብዙ ጊዜ ይወስዳል። ክሬዲት አወሩም ብዙ ነው። እንደ አጠቃላይ መጨረሻ ላይ ጨርሳችሁ የምትቀጠሩት ፋብሪካ ላይ ምናምን የመሳሰሉት እንትኖች ላይ እንደ ፋክተሪ ምናምን ነገሮች ላይ ትቀጠራላችሁ። ሁለተኛ ሲቪል ኢንጂነሪንግ ነው። ሲቪል ኢንጂነሪንግ ያው ፍሬሽማን ጋር 5 ዓመት ይወስዳል። ፍሬሽማን ከዛ 4 ዓመት ማለት ነው። እንደ አጠቃላይ እዚህ ላይ ለሁለቱም ወይም ለሁሉም ዲፓርትመንቶች ምንድን ነው የሚያስፈልጋችሁ? እናንተ እነዚህ ዲፓርትመንቶች ለመግባት ጂፒኤ ፍሬሽማን ላይ በደንብ መስራት አለባችሁ። እንደ አጠቃላይ ኤፍ የመጣበት ጂፒኤ ካላችሁ ያው በኋላም ለእናንተ ትንሽ አብዝቶም እንትን ላይ ይሄ ሲቪል ኢንጂነሪንግ ላይ ማትስ እና ፊዚክስ ኤፍ ከመጣ በጣም አስኪ ስለሆነ እዚህ ላይ ኤፍ ባይመጣባችሁ ጥሩ ነው። ይሄን እዚህ ፊልድ ወይም እዚህ ዲፓርትመንት ጆይን ለማድረግ እንደ አጠቃላይ ሚን ፎከስ የሚያደርገው ሲቪል ኢንጂነሪንግ ምን ላይ ነው? ቴርሞዳይናሚክስ ላይ፣ ስታቲክስ ላይ፣ ሜካኒክስ እና ሞር እዚህ ላይ ሜካኒክስ ላይ በጣም ፎከስ ያደርጋል። ከዛ ሲቀጥል ዲዛይን ላይ እንትን ይላል። ዲዛይን ላይም ፎከስ ያደርጋል። እነዚህ ናቸው የምትማሯቸው ውስጥ ገብዛችሁ። ከዛ ፊልዶቹ በሁለት ይከፈላሉ የእንትኖች ማለት ነው የሲቪል ኢንጂነሪንጎች ክላስሩም ፊልድ ይላለሁኝ። የኮርሶቹ በሁለት ይከፈላሉ። ክላስሩም ላይ የምትወስዳቸው ኮርሶች አሉ። ከዛ ውጭ ፊልድ ወጣችሁ የምትወስዳቸው ኮርስ አሉ። ማለት ሲቪል ኢንጂነሪንግ ማለት ምሳሌ ውጭ ላይ ወጥቶ የሆነ ጉድጓድ ሊቆፍሩ ይችላሉ። የሆነ በመስመር ዳር የሆነ ስራዎች ሊሰሩ ይችላሉ። እንደዚህ አይነት ነገሮችን ውጭ ላይ ይሰራሉ ማለት ነው። እና በሶስተኛ ደረጃ ያስቀመጥኩት ምንድነው ባዮሜዲካል ኢንጂነሪንግ ነው። ይሄ እንደ አጠቃላይ ከፍሬሽማን ኮርስ ጋር ሁሉም ያው 5 ዓመት ናቸው። እዚህ ላይ ጆይን ለማድረግ እንደ አጠቃላይ ኬሚስትሪ ኤፍ ባይመጣ ጥሩ ነው። ባዮሜዲካል ኢንጂነሪንግ ጆይን ለማድረግ ሚኒሊ ፎከስ የሚያደርገው ይሄ ሰብጀክት ይሄ ፊልድ ምን ላይ ነው? ወይም ይሄ ዲፓርትመንት ኬሚስትሪ ላይ፣ ባዮሎጂ፣ ማትስ እና ፊዚክስን በአብዛኛውን ጊዜ ፎከስ አድርጋችሁ ማጥናት የምትፈልጉ ከሆነ እነዚህ ሰብጀክቶች ላይ ፎከስ ያደርጋል ይሄ ባዮሜዲካል ኢንጂነሪንግ። ከዛ ሲቀጥል ባዮሜዲካል ሳይንስንም ይጨምራል። እነ ቴርሞዳይናሚክስ፣ ዲዛይንም አብረው አሉ። የምትሰሩት ስራ ምንድን ነው? እንደ አጠቃላይ ይሄ ባዮሜዲካል ኢንጂነሪንግ ማለት በኋላ ወጥቶ እንዲመስላችሁ የሚሰራው ይሄ ባዮሜዲካል ኢንጂነሪንግ ይሄ የእንትን ማለት የጤና ሳይንስ ዲቫይሶች የሉም እነዚህ ሲቲ ስካን የሚነሱበት ኤምአርአይ፣ ራጅ፣ እንደገና ደግሞ ሰው ምሳሌ አርቲፊሻል ሂውማን ቦዲ የሰው እጅ ተሰብሮ ከታች ወይም የሰው እግር ተሰብሮ ከታች እንደ መንቀሳቀሻ የሚጠቀሙት ቃነ ማቴሪያል ዲቫይስ እሱ ነገር። ከዛ ሲቀጥል ይሄ ማይክሮስኮፕ ምናምን ነገር ይሄን ነገር ነው ፕሮዲዩስ ለማድረግ መጨረሻ ላይ ስራችሁ ይሄ ነው የሚሆነው። ከዛ ሲቀጥል ምንድነው ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው። ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ እንደ አጠቃላይ በአብዛኛዎቹ ዩኒቨርሲቲ ማለት ይቻላል ተለያይቶ ነው የሚሰጠው። አንዳንድ ዩኒቨርሲቲዎች ግን ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ በአንድ መርጅ አድርገው እንደ አንድ ዲፓርትመንት አድርገው ይሰጣል። ላይክ እንደ አዲስ አበባ ዩኒቨርሲቲ እንደዚህ አይነት ዩኒቨርሲቲዎች በአንድ መርጅ አድርገው ነው የሚሰጡት። ያው 5 ዓመት ነው የሚወስደው። ይሄም በፍሬሽማን ጋር 5 ዓመት ይወስዳል። ከዛ ሲቀጥል ምንድነው ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ምንድነው ዲፈረንሳቸው ነው። ኤሌክትሪካል ኢንጂነሪንግ እና ኮምፒውተር ኢንጂነሪንግ ዲፈረንሳቸው ምንድነው? ኤሌክትሪካል ኢንጂነሪንግ ማለት እንደ አጠቃላይ ኤሌክትሮኒክ ማቴሪያሎችን ፕሮዲዩስ ማድረግ፣ እንደዚህ ትራንስፎርመሮች፣ ጄኔሬተር፣ ሰርኪዩቶችን እነዚህ ነገሮች ፕሮዲዩስ ማድረግ ነው ኤሌክትሪካል ኢንጂነሪንግ የምትማሩት ማለት በኋላ ወጣችሁ የምትሰሩት እነዚህ ስራዎች ነው። ኮምፒውተር ኢንጂነሪንግ ፎከስ የሚያደርገው ምንድነው? እነዚህ ኤሌክትሪካል ኢንጂነሪንግ እንትኖች ፕሮዲዩስ ያደርጓቸውን ማቴሪያሎች እንዴት ይሰራሉ ነው። እነዚህ ነገሮች እና ሶፍትዌሩን የነሱን ክሬት ያደረጉትን ሶፍትዌር እንዴት አድርገው እና ቼንጅ ማድረግ የምንችለው ሶፍትዌሩን በምን መልክ ነው ቼንጅ ልናደርገው የምንችለው የሚለውን ስራ ኮምፒውተር ኢንጂነሪንግ ይሰራል ማለት ነው። እንደ አጠቃላይ ኮምፒውተር ኢንጂነሪንጎች ምን ላይ ሊቀጠሩ ይችላሉ? ኤሌክትሮኒክ ካምፓኒዎች ላይ አሊያም ደግሞ ቴሌዎች ላይ ምናምን ሊቀጠሩ ይችላሉ።
እንደ አጠቃላይ ያው ሶፍትዌር ኢንጂነሪንግ ይሄ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ያው በሁለቱም ተያያዥነት አላቸው። ያው እንደ የራሳችሁ ምርጫ ወይም እንደ ዩኒቨርሲቲ ሁኔታ ሊለያይ ይችላል። ያው እናንተ በሚፈልጉት ወይ ኤሌክትሪካል ወይ ኮምፒውተር ኢንጂነሪንግ እንደ ችሎታችሁ ኤሌክትሪካል ኤሌክትሮኒክ እንትን የምትችሉ ከሆነ ከዛ ሲቀጥል ደግሞ ኮምፒውተር ነክ ነገሮችን የምትችሉ ከሆነ ኮምፒውተር መግባት የእናንተ ምርጫ ነው። ሌላው ምንድነው መካኒካል ኢንጂነሪንግ ነው። አምስተኛ ላይ ያስቀመጥኩት መካኒካል ኢንጂነሪንግ 5 ዓመት ይወስዳል። እነሱም ፎከስ የሚያደርገው ላይ ነው ማትስ ላይ፣ ፊዚክስ ላይ፣ መካኒክስ እና ዲዛይን፣ ማሽን ድሮዊንግ እነዚህ ላይ እንደውም በጣም ትንሽ ከበድ የሚለው እዚህ መካኒካል ኢንጂነሪንግ ላይ ምንድነው ማሽን ድሮዊንግ ነው። ከቴክኒካል ድሮዊንግ ጋር ትንሽ የተያያዥነት አለው። የድሮዊንግ ስኪል የሌለው ተማሪ እዚህ ላይ ትንሽ ሊከብደው ይችላል። እንደ አጠቃላይ እነዚህ እንትኖች ላይ ፎከስ ያደርጋል። እንደ አጠቃላይ ምንድነው ይሄ ዲፓርትመንት ወይም ይሄ ፊልድ እንትን ላይ ፎከስ ያደርጋል። ላብ ላይ ነው አብዛኛውን ሰዓት ተማሪዎች የሚያጠፉት ሰዓታቸውን ላብ ላይ ነው። ያው ለሪፕ ይሰጣል ቁልፉን ይዞ አብዛኛውን ጊዜ ያው ላብራቶሪ ነው ብዙ ሰዓታቸውን የሚያለፉት። ፕራክቲካል ነው አብዛኛውን ትምህርታቸው። ከዛ ሲቀጥል ምንድነው የሌላው የኢንጂነሪንግ ኤንድ ቴክኖሎጂ ፊልድ ኮምፒውተር ሳይንስ ነው። ይሄ ደግሞ ቴክኖሎጂ ነክ ነው። ያው አብዛኛውን ተማሪ ይሻማበታል። እንደ አጠቃላይ ቴክኖሎጂ ላይ ነው ማይንሊ ፎከስ የሚያደርገው። አብዛኛው ዩኒቨርሲቲ ላይ ይሄ ነገር 4 ዓመት ይሰጣል። ምሳሌ አሁን አንዳንድ ዩኒቨርሲቲዎች ምን ያደርጋሉ መሰላችሁ? ቀጥታ ፍሬሽማን ወስዶ እንዲያለቀ ወደ ኮምፒውተር ሳይንስ ቀጥታ ወስደው እንትን ያሏቸዋል። አንዳንድ ዩኒቨርሲቲዎች ደግሞ ምሳሌ እንደ አስቱ አይነት ዩኒቨርሲቲዎች ፍሬሽማን ይማራል፣ ከዛ ኤሌክትሪካል ኢንጂነሪንግ 1 ዓመት ይማራል፣ ከዛ ወደ ኮምፒውተር ሳይንስ ይማራል ማለት ነው። እንደዚህ አይነት የሚያደርጉ ዩኒቨርሲቲዎች አሉ። እንደ ባህር ዳር አይነት ዩኒቨርሲቲ ግን ፍሬሽማን ተምሮ ቀጥታ ወደ ኮምፒውተር ሳይንስ የሚቀላቀልበት ሁኔታ አለ። እንደ አጠቃላይ አንዳንድ ዩኒቨርሲቲዎች 4 ዓመት አንዳንድ ዩኒቨርሲቲዎች ደግሞ 5 ዓመት ይወስዳል ማለት ነው። ከዛ ሲቀጥል አርቲክቸር ነው። አርቲክቸር በጣም ጥሩ የሚባል እንትን ነው። ያው ከዚህ ጥሩ ከሚባሉት እንትኖች ጋር ይመደባል። አርቲክቸር ፍሬሽማን ትማራላችሁ መጀመሪያ። ከዛ ኤግዚት ኤግዛም አለው አርቲክቸር ልክ እንደ ሜዲሲን እንደ ጤና ሳይንስ ትምህርቶች። ከዛ በኋላ ወደ ፊልዱ ትቀላቀላላችሁ። ፈተናውን የማታልፉ ከሆነ ግን ሲቪል ኢንጂነሪንግ ገብታችሁ ጥሩ ውጤት የማሰሩ ከሆነ ወደ ዋተር ሌሎች የኢንጂነሪንግ ዘርፎች ሊያስገቧችሁ ይችላሉ ማለት ነው። ኢንጂነሪንግ ላይ ማወቅ ያለባችሁ ነገር ምንድነው? ምሳሌ አሁን እናንተ የምትፈልጉትን ጥሩ ዲፓርትመንት ምሳሌ ጂፒኤ ፍሬሽማን ላይ ደህና አድርጋችሁ ሰርታችሁ በቃ የምትፈልጉት ዲፓርትመንት ገባችሁና ከዛ ገብታችሁ ባሰሩ ትወርዳላችሁ ማለት ምን ይደረጋል መሰላችሁ? ምሳሌ አሁን አርቲክቸር የፍሬሽማን ላይም ሰርተህ ኤግዛምም አልፈህ አርቲክቸር ገብተህ ከዛ ባሰራ ያወርዳል። ከላይ እንትን እያለ ወደ ታችኛው ዲፓርትመንት ደግሞ እያለ ውጤት ማሰራት ሆነ እየቀነስክ ዓመት እስከ ዓመት እየቀነስክ መጣት ሆነ እያወረደ ወደ ታች እያወረደ ደግሞ ኢንጂነሪንግ ላይ ደግሞ ውጤት ከፍ እያለ የሚሄድ ሆነ ወደ ላይ ከፍ እያለ አንተ ወደ የምትፈልገው እንደውም ካንተ በላይ ወደ ነው ዲፓርትመንት ወደ ላይ ነው እያደረገ የሚሄደውና እዛ ከፍ ዝቅ አይነት ነገር አለ ኢንጂነሪንግ ፊልዶች ላይ ማለት ነው። እንደዚህኛው እንደ ጤና ሳይንስ ወይም እንደ ሌሎች ዲፓርትመንቶች እንትን አንድ ጊዜ መረቅኩኝ በጋዛ በኋላ ማንም አይነቀንቀኝም አይነት ነገር የለም እዚህ ኢንጂነሪንግ ዘርፍ ላይ። ከዛ ምንድነው በጣም በጥቂት ዩኒቨርሲቲዎች የሚሰጥ ፊልድ አለ። እሱ ምንድነው ይሄ አይሮስፔስ ኢንጂነሪንግ የሚባል ነው። በጣም እሱ የሚገርም ዲፓርትመንት ነው። በጣም ጥቂት ተማሪዎች ነው የሚቀበለውም 20 ተማሪዎች ምሳሌ ባህር ዳር ዩኒቨርሲቲ ይሰጣል። ምሳሌ አሁን ሐዋሳ ምናምን የለም፣ ባህር ዳር ግን ይሰጣል። በእርግጥ እሱ በጣም ውድና ተማሪዎች በጣም የሚፈልጉት ግን በጥቂት ዩኒቨርሲቲዎች የሚገኝ ዲፓርትመንት ነው አይሮስፔስ ኢንጂነሪንግ። ብትገቡ እመክራችኋለሁ። ውጤት ያላችሁ ተማሪዎች ወይም የፊዚክስ እና የማትስ ችሎታ ያላችሁ ተማሪዎች አይሮስፔስ ኢንጂነሪንግ መግባት ጥሩ ነው። ከዛ ሲቀጥል ምንድነው የመጨረሻው ለነገራችሁ የምፈልገው ኢንፎርሜሽን ቴክኖሎጂ ነው። ኢንፎርሜሽን ቴክኖሎጂ አሁን አብዛኛውን ተማሪ ዝቅ አድርጎ ያየዋል። በጣም አሪፍ የሚባል ዲፓርትመንት ነው እሱ ኢንፎርሜሽን ቴክኖሎጂን ማጥናት በጣም ጥሩ ነውና እሱንም ነገር ብታጠኑት በጣም ይመከራል። ለምሳሌ አሁን እንደ ባህር ዳር ዩኒቨርሲቲ እና አብዛኛዎቹ ዩኒቨርሲቲ ኢንፎርሜሽን ቴክኖሎጂ ይሰጣል። እሱንም ነገር አብራችሁ ብታጠኑት በጣም አሪፍ ነው። እንደ አጠቃላይ ይህን ካልካችሁ ይበቃችኋል። ላይክ እንዲ ሰብስክራይብ ማድረግ እንዳትረሱ።